ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ሰሞኑን ከወደ ሀገር አሜሪካ አንድ አሳዛኝ መረጃ ተሰምቷል። ስለ ጉዳዩ ያጠናቀርነውን እንነግራችኋለን። ቻናላችንን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ወደ መረጃው አለፍን። The investigation continued today in the driving rain at the home on Wild Spruce Drive following the shootings Thursday afternoon. ኑሮን ለማሸነፍ በተለያዩ ሁኔታዎች ውስጥ በማለፍ ከሀገር ተሰዶ በሀገር ቤት ወይም በባዕድ ሀገር ተዋውቀው ትዳር በመመስረት ልጆች ወልዶ ለብዙ ዓመታት ከኖሩ በኋላ መገዳደል የበርካታ ኢትዮጵያውያን የተለመደ ተግባር እየሆነ መምጣቱ ነው የሚነገረው። ታዲያ ቤት ውስጥ 3 ኢትዮጵያውያን ሞተው መገኘታቸውን ተከትሎ ባለፈው ሳምንት የአሜሪካ ፖሊስ ስለ ኢትዮጵያውያን መገዳደል ገልጾ ነበር። እንደ ፖሊስ ገለጻ ከሆነ ባል ግድያውን ሳይፈጽም አልቀረም። በአሜሪካ ስፕሪንግፊልድ ጆርጂኒያ ግዛት ውስጥ ኑሯቸውን ያደረጉ 3 ኢትዮጵያውያን ሞተው መገኘታቸው የተገለጸ ሲሆን እንደ አካባቢው ፖሊስ መረጃ ከሆነ ባል ሚስቱንና የሚስቱን ወንድም በጥይት ገሎ ራሱን ሳያጠፋ እንዳልቀረ በመግለጽ የአሟሟታቸውን ሁኔታ ለማወቅ የሚደረገው ምርመራ መቀጠሉን አስታውቋል። ድርጊቱ ሐሙስ ሚያዝያ 27 ቀን 2023 ዓ.ም ከሰዓት መፈጸሙን የገለጸው ፖሊስ የቤት ጠባቂያቸው ለፖሊስ በስልክ ደውላ ሪፖርት ማድረጓን ተከትሎ ፖሊስ በቤቱ ሲደርስ ሚስትና ወንድሟ ተደጋግመው በተተኮሱ ጥይቶች መመታታቸውን የተመለከተ ሲሆን ባል ደግሞ አንድ ጊዜ በጥይት ስለመመታቱና መሳሪያውም አጠገቡ ወድቆ መገኘቱን ነው ፖሊስ የገለጸው። እስካሁን አሰባሰብኩ ባለው መረጃ መሰረት ወደ ቤት ዘልቆ የገባ ተጠርጣሪ ስለመኖሩ የሚያመላክቱ ምልክቶችን ማግኘት አለመቻሉን የገለጸው ፖሊስ አክሎም መርማሪዎች ጉዳዩን ለማጣራት እየሰሩ መሆናቸውን አስታውቋል። በወቅቱ ይህ ድርጊት ሲፈጸም የ2 ዓመት ልጅ ሞግዚትና የቤቱ ጠባቂ በቤቱ የላይኛው ክፍል የነበሩ ሲሆን 2 ልጆቻቸው ደግሞ በሰዓቱ ትምህርት ቤት እንደነበሩ ተገልጿል። አንድ ጎረቤት በሰጠችው የእማኝነት ቃል ባለፈው እሁድ ለአንደኛው ልጅ የልደት ድግስ ቤት ውስጥ እንደነበረና ምንም አይነት ችግር እንዳላስተዋለች ተናግራለች። ፖሊስ የሟቾቹን ማንነትና ስም የገለጸ ሲሆን ባል የ47 ዓመት ጎልማሳ የሆነው ትኩ ብርሃኔ ገብረ ኢየሱስ፣ 38 ዓመት የሆናት ባለቤቱ መስከረም ሰለሞንና ከሌላ ግዛት ሊጎበኛቸው የመጣው የ31 ዓመት ወጣት የሆነው ወንድሟ አማኑኤል ሰለሞን መሆናቸው ታውቋል። አያድርስ ነው ተነጋግሮ በሰላም መለያየት እየተቻለ እንደ ባህላችን በሽምግልና መፋታት ካልሆነም በፍርድ ቤት መፋታት እያለ ይህ የጭካኔ ግድያ ለምን ሲል ፍንፍኔ መልቲሚዲያ ይጠይቃል። ለሟች ቤተሰቦችና ጓደኞችም ብርታቱን ይመኛል። ስለተከታተላችሁን ከልብ እናመሰግናለን። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ